የግብጽ መከላከያ ኮማንዶች ሶማሊያ ገብተዋል። የኤርትራ ሰራዊት በሰሜኑ ድንበር በኩል ከኢትዮጵያ መከላከያ ሰራዊት ጋር ትልቅ ፍጥጫ እያደረጉ ይገኛል። በአማራ ክልልም ውጊያው በኃይለኛው በበርታቱ ተገልጿል። ሰላም ጤና ይስጥልኝ አፍታኖች ቤተሰቦች፣ የዕለቱን ሰበር ዜናዎች ዝርዝር እንደሚከተሉት ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ እና የደወል ምልክቱን መጫን እንዳይረሳ። ወደሚከተሉት ዝርዝር መረጃዎች እንግባ። የግብጽ ወታደራዊ አይሮፕላኖች ዛሬም ሞቃዲሾ ላይ እያረፉ ነው። ግብጽ ለሶማሊያ የምታደርገው ድጋፍ ለኢትዮጵያ ቀጥተኛ ስጋት ሆኗል። የሶማሊያና የኢትዮጵያ ስምምነት በቀጠናው ትልቅ ፍጥጫ ፈጥሯል። ግብጽ በህዳሴው ግድብ ዙሪያ ያላትን ቁጭት በሶማሊያ በኩል ለመወጣት እየሞከረች እንደሆነ ይነገራል። በሰሜኑ በኩል የኤርትራ ሰራዊት እንቅስቃሴ እጅግ አሳሳቢ ነው። ኢትዮጵያ ኤርትራን ወራሪ ካለች በኋላ ድንበር ላይ ያለው ሰላም ደፍርሷል። በምዕራቡ በኩል ደግሞ የሱዳን ታጣቂዎች ወደ መተማ መጠጋታቸው ኢትዮጵያን በሶስት አቅጣጫ ወታደራዊ ዝግጅት እንድታደርግ አስገድዷታል። በሀገር ውስጥ ዜና በአማራ ክልል ያለው የፋኖና የመከላከያ ውጊያ አሁንም መፍትሄ ሊገኝለት አልቻለም። የድሮን ጥቃቶችና የመሬት ላይ ውጊያዎች ቀጥለዋል። በትግራይም በኩል ያለው የውስጥ ፖለቲካ ውጥረት እና የኤርትራ ኃይሎች ቅርበት ክልሉን በስጋት ውስጥ ከቶታል። ለተጨማሪ በየሰዓቱ የሚወጡ አዳዲስ ሰበር መረጃዎች ቻናላችንን ሰብስክራይብ ማድረግ እንዳይረሱ።